ሮችን ማመንና መመዛዘን ያለብህም ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የእነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉንም ነገር እያደረጉ ያሉት ነገር እኮ ይታወቃል አይደል እንዴ? ጥፋታቸውን ሁሌ እንዳሳዩ ነው። ምንም እንትን የሚሉበት ነገር ይህን ፎቶ ማን ያነሳቸው ወደ እነሱ? እሱ ዋናውን ነገር ተመልከት እንጂ የእነሱን ሴራ ተመልከት እንጂ ይሄንን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን ለምሳሌ አቤል እያሳየኝ ያለው የሩታና የኤፍሬምን ፎቶ ነው አይደል? እዚህ ጋር እያሳየኝ ያለው እሺ፣ ምንን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትም ነገር ታየዋለህ። አሁን ደግሞ ቮይሱን ስማ፣ ውጣና ላሳይ ቮይሱን። ስልክ አንተ በንጋታው ልትታመም ይሄ ነገር ቅድሚያ የተፈጠረ ነገር ነው። ገባህ አይደለ? ስለዚህ ይሄን ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለውን ነገር ሲጀመር ለአንተ ብዬ ነበረ ሩታንም ኤፍሬምንም ይቅርታ ጠይቄ ይህንን ሁሉ ነገር እያደረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። ዳኒም ለአንተ ሲል ብዙ ለፍቷል። እኔ ግራ የገባኝ አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለ? አሁን እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ከፎቶ በላይ እኮ ቮይሱ አለ። ቮይሱ ደመጠኝ የታለ? ቮይሱ የታለ? እኔ አሁን ቮይሱ ነው እንትን ማለት ነው። አቤል ያልተረዳው ነገር። ሰላም ጋይሶች፣ ሰላማችሁ ይብዛ። እንዴት አመሻችሁ? እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ያለውን ክብሩ ይስፋ። በያላችሁበት ዓለም ዳርቻ እግዚአብሔር ሰላም ከእናንተ ጋር ይሁን። እንዴት ናችሁ? የኔ ውዶች ማለት ነው። እና አመሰግናለሁ ሁላችሁም ሰብስክራይብ እያደረጋችሁ ያላችሁ ሰዎች በጣም ቴንኪዩ። እና ላይክ አድርጉ እሺ፣ ቪዲዮ ማለት ነው። ደስ ባይላችሁም እንኳን ላይክ አድርጉ። ምን ይሄ ነው የአራዳ ልጆች ማለት ነው። እና ፑሽ አድርጉኝ እስቲ፣ የእውነት ፑሽ አድርጉኝና እኔም ከስደት መልስ ወደ ኢትዮጵያ ገብቼ ትንሽ የራሴ የሆነ ስራ ልስራ። የእውነት ሰለቸኝ የሰው ቤት ማለት ነው። እና ምን ልላችሁ ፈልጌ ነው፣ ዛሬ አብርሃም ላይ መረጃ ይዞ መጡ። አብርሽ ግን ማመን አልቻለም። እምቡሩ ቅን እያለ ነው። ያው ታውቃላችሁ የአብርሃም ጸባይ። አብርሃም አንድ ሳምንት ያክል ኦዲንስ መንጫጫት ይፈልጋል። የእውነቴ ነው የምላችሁ። እያመነ ልቦ ነው እያወቀ ኦዲንስ መንጫጫት ነው የሚፈልገው። በዛ ላይ ደግሞ መንቀባረር ይወዳል። ወንድሜ ትላላችሁ የኔ ቀብራራ የኔ ጀግና ማለት ነው። የእውነቴ ነው የምላችሁ። አንድ ወር ሙሉ አንደበቱ ሲዘጋ እግዚአብሔርን አልቀሻለሁ። ጌታ ምስክሬ ማለት ነው። እና እግዚአብሔር ይመስገን ዛሬ ላይ እንደዚህ ቅብርር ብሎ ጌታ አባቶ ሄድበት። እና ሄርሚ አንቺ ደግሞ ሰከን ቀስ በየነ ቆንጆ አይዞሽ እሺ። እውነት ያለው ሰው እኮ አያልቅስም። ቆፍጠን ቅብርር ብሎ ይኸው ምን አይነት ጀግና ሴት እንደሆነች ማወቅ አለባችሁ። ለምን ቅብርር ብላ ሌላው በየቦታው እኔ ላይ ይፈርዳል ሰው ሁሉ እያለ ያለቅሳል። እሷ ግን ቅብርር ጅግንን ብላ ነው መጣችው። ይመችሽ ያራዳልሽ። ማሻላ ግን ውበትሽ እንዴት ነው በእናትሽ። ባልሽ ይሄ ለማየት ፈርቶ መናጽር አድርጎ መጣ። ኧረ ባልዮ ወንድሜ ቀስ በልሽ። እንደ ሄርሚ አይነት ሴት አታገኝም። አዎ ሰምተሃላ? እስቲ አቤላችን ማለት ነው። አቤላ ብዙ ሰው እየሰደበ ነበረ። ነገር ግን አቤላ ግን እኔ ባይዘይ ብዬዋለሁ። አቤላን አትሳደቡ ተው። አቤላ የሆነ ተንኮል አስቦ ነው ወደ እነሱ የሄደው። በተለይ ማርቲ ላይ የተቀየረበት የሆነ ኬዝ አለው። ማርቲን ተመልሶ መጥተው ይቅርታ ይጠይቃታል ብዬ አስቤ ነበርኩ። ጌታ ምስክሬ እንደዚህ ከአንድም 3 ጊዜ ላይቭ ላይ ባይዘይ ተናግሬያለሁ። እንዳሰብኩት ሆነልኝ። እግዚአብሔር ይመስገን። ግን ቀብራራው ማለት ነው አንተ እነሱ ያመጡት መረጃ ለመቀበል ሞክር እሺ። ህዝብ አታወዛግበው። ህዝብ እኮ ተወዛገበ ባንተ። እሱ በይዘው አውቆ ነው እሺ። አብርሽ አውቆ ነው። እናንተ ግን እሱ እስከሚመለስ ድረስ አሁን በጣም ብዙ መስዋዕት ያስከፍልናል። መቼ እንደሚመለስ አናውቅም። እንደዚህ ከጀመረ መቼም ቶሎ አይለቆም ይሄ ነገር። ወይኔ ጉዴ! እስቲ እንስማው። ተጠያቂ ናችሁ እያለን ነው። ገባህ አይደለ? ስማውና ከዛ ለነሱ ማሳየት ካለብን እናሳያለን። ግን ይሄንን አይተ ይሄንን ሰምተ ካልተረዳ ሄርሜላም ጋር ከኛ ጋር መሆን አልፈለክም ማለት ነው። አብርሽ ፎቶ ብቻ በቂ ነው። ፎቶ ምን ያደርጋል? ሄርሜላ ኤፍሬም እና ሩታ ቁጭ ብሎ የሚያሳይ ፎቶ እኮ ነው እያሳየኝ ያለው። እሺ በቃ ይሄንን አይደለም። ቦታው ምንም ኖርማል ነው። አግባብ ቦታ ነው ያለው ፎቶ የተነሱት። ማመን ያለብህን በስትክክል ማን ዳኒም ሄርሜላም እኔም ብዙ ሰው በዙሪያ እየለፉ ነበረ። እና መጠርጠር ያለብህን እኛ ነው ወይስ አሁን እነዚህን ሰዎች ነው?
በነገራችን ላይ አቤላ መጠርጠር ምናምን ሊያሳስበን አይገባም ብዬ አስባለሁ። እንደራሴ ተረዳኸኝ? ምንም ነገር ያደረግነው እሱ ደህና እንዲሆን ነበር። ከዛ በኋላ ያለውም ነገር ኖርማል ነው ሁሉን ነገር። አሁን ምን አለ መሰለህ አቤል፣ ቮይሱን አልጨረስኩትም። ግራ ያጋባችሁ ይህን ቮይስ ማን ነው ሪከርድ ያደረገው? እሱ የሚመለከት ጉዳይ ነው። ዋና የኤፍሬም እና የሩታ መሆኑን አይደል ፈልገው የተነጋገሩበት መንገድ ትክክል ነው። ኤፍሬም እና ሩታ እየተዋወሉ ያሉበት መንገድ ትክክል ነው ወይስ ይህንን ነገርም ለሚዲያ መናገር አለብን? ሚዲያ ላይ እኮ እንዳለ ሁሉ ነገር እየተፈጠረውን ነገር እኮ አይተኸዋል አይደል? እንዲ አብርሃም፣ ከዚህ በፊት የተፈጠሩት ነገሮች እኮ በቂ ናቸው። አሁን ደግሞ ከማንምና ከምንም በላይ የተፈጠረውን ነገር እየቀያየርክ ስማቸው ሁሉ ብዙ ቮይስ ነው ያለው። እሺ ይሄ ስልክ ያወሩበት ሪከርድ ነው። ስልክ ያወሩበት ሪከርድ ነው። እሺ ስለምንድን ነው ያወሩ ያሉት? ለምንድን ነው የማይገባው እንዴ? መረዳት አልፈለገም ስገምት። ኧረ አብርሃም በነገራችን ላይ ግልጽ ነው። ገብተህ ካየኸው አንተ እንኳን ደህና ባልሆንክበት ሰዓት ደህና ነው እየተባለ የነበረውን ነገር ያ ለአንተ በቂ ነበር ብዬ ነው ማስበው አይደለ? አብርሃም በታመምክበት ወቅት ላይ አብርሃም ደህና ነው በሚል ብዙ ግብግብ ምንድን ነው የተሳካላቸው? ንገረኝ። ተሳክቶልናል የሚሉት መድኃኒት ምናምን ኤፍሬም እንኳን እዚህ ላይ ቪዲዮ ላይ ራሱ ተናግሯል። አብርሃም ወደኛ እንዲመለስ መድኃኒት አድርገንበታል። ምን ላይ ነው ያለው? ይኸው እዚህ ላይ ሰማያ፣ ይኸው ልክ እዚህ ላይ አይደለም ቪዲዮ ላይ ወደኋላ መለስ ብለህ ካሰብክ አንተ ነገር ልትታመም ኤፍሬም ማታ እኔ ቤት መጥቶ እስካሁን ድረስ አብርሃም ደህና አልነበረም። አሁን ግን የሚያስፈልገውን መድኃኒት ሰተነው ደህና ሆኗል ብሎኛል። እሱን ቪዲዮ አላየሁም። አንተ መቼ ነው የታመምከው? ሌላም ሪከርድ አለ። ስማ መድኃኒት አድርገንበት ወደኛ እንዲመለስ አድርገን አሳክተነው። እኔን እንትን አታወዛግበኛውን በመጀመሪያ ደረጃ አብራራው አደ ይመንበት። እሺ ይመንበት፣ አይዞክ ይመንበት፣ ችግር የለም። የልጅክ እናት ናት፣ ወንድምክ ነው። ግን ወንድምክ አንተን ቁማጣ አድርጎ አስቀምጦ፣ አንተን ጅል አድርጎ አስቀምጦ፣ አንተን የሆነ በቃ ከስራ ውጭ አድርጎ አስቀምጦ ሩታ ጋር እየተዝናና ነበር አይደለ? ጭራሽ ተደብቆ ከሀገር ይዞ ለማውጣት አስቦ ነበሩ። በዛ ላይ ደግሞ አዲስ አበባ ውስጥ ነው ተብለናል። እንግዲህ አዲስ አበባ ውስጥ ሌላ ቤት ተከራይቶ እዛ ቤት ውስጥ አንተን በር ዘግቶ ለማስቀመጥ እየሮጡ ተያዙ። እንግዲህ ዳኒ እግዚአብሔር አምላክ ይስጠው። በጣም እናመሰግናለን ዳኒዬ። እግዚአብሔርን በጣም ከሚባለው በላይ ትለያለክ። እኔ ከዛ በፊት የእውነት ዳኒ አንዳንድ ጊዜ ሩታ ደግፎ ተንኮል ይሰራል በአብርሽ ላይ። ለዛ ስለሆነ ይሄ ደግሞ አሁን አይደለም አዲስ አበባ አብርሽ የወጣበት በቃ አብርሽ እንደዚህ ሆኖ አዲስ አበባ የረገጠበት ቀን ጀምሮ አብርሽ ላይ ተንኮል ነው የሚሰራው ዳኒ ማለት ነው። ለምን አንዴ ሩታ ፍቅረኛ አይናት፣ ሩታ ሚስቴ ናት፣ የቅድሞ ፍቅረኛ አይናት ምናምን እያለ ከፌስቡክ ፎቶ የሷ የሩታ ፎቶ እያወረደ እያመጣ በጣም እየረበሸ ነበረ። ግን አሁን እግዚአብሔርን አሁን ሚዲያ ላይ ዋናው ሚና የተጫወተው ዳኒና ሄርሜላ ናቸው። ከዛም በላይ ደግሞ ዋናው እነሱ እንደዚህ እንዲሆን ያደረጉት አሙሩና ቡሩክ ናቸው። ስለዚህ ሁላችሁን እናመሰግናለን። አብርሽ ዛሬ እንደዚህ ደህና ሆነክ ማለት ነው። የፈለግከው ነገር ወስን። ከፈለግ ሄርሜላ፣ ከፈለግ ሩታ፣ እኛ ችግር የለብንም። ግን ዋናው እውነታው ያለው ሰው ጋር ብትሆን ነው የሚሻለው። ነገ ሞተክ ሬሳ እንኳን ቤት ውስጥ ቀብሮ ቤት ውስጥ አስቀምጦ አላየንም እኛ አልገደል ነው ብሎ ያወራሉ ኤፍሬምና ሩታ። ይህንን ደግሞ ይመንበት። ለምን አንተ በዚህ ልክ ደረጃ ልጆቹ ጋር ትከራከራለህ እንዴ? አሁን ዘመን በጣም ከብዷል። በኢዲት ምናምን ብለክ ትከራከራለህ። ጭራሽ አንተ ራስክ ኢዲት ብለክ ያወራው ነገር ሌሎች እንዴት ይቀበላሉ? ዳኒ እኮ ትክክል ነው። አንተ ኢዲት ነው ብለክ ያወራከው ነገር እንዴት ነው እነሱ መቀበል የሚችሉት ብሏል። ስለዚህ ትክክል ነው ዳኒ። እዚህ ጋር ዳኒም ሄርሜላም ለቀቅ አድርጋቸው። ገብተዋል። እውነታ እያወክ ነው። ዴብ ደግሞ ዛሬ ምን እያለ ነበረ? ኩንታል የሆነ ሰውየው ማለት ነው። ዴብ እኔ እንዳትደግፉ ብያቸዋለሁ። ዴብ ጀግና ነው። ዴብ ዛሬ አነጋገሩ ተመቼ እንዳትበሉ ብዬ ትላንትና ነግራቸዋለሁ። ዴብ እና ዋ ውስጥ የቆመች ዛፍ አንድ ነው። እግዚአብሔርን ያገኘ ሰው ሁሉ ጋር በቃ ይቀያየራል። አሁን እኔን ካገኘ እኔ ጋር እኔ ይመስላል። ሌላ ሰው ካገኘ ሌላ ሰው ጋር ሌላ ሰው ይመስላል። እንደ ኢባብ ነው የሚቀያየረው። ስለዚህ ዴብን እንዳታምኑ ብያቸዋለሁ። አሁን ኤፍሬም እሱን እስከ ጥግ ድረስ አሳምኖት ነው የሸኘው። ገብቷቸዋል። ሄርሜላ ደግሞ በዚህ ልክ ደረጃ ቆፍጠን ቀብር ድብራ የምትናገረው የራሷ እውነት አላት። አብርሽ ደግሞ እዚህ ጋር ለመሸፋፈን አትሞክር። እውነታው እኮ ዛሬም ነገም ከነገ ወዲያ ይቆያል እንጂ ይወጣል። አለቀ። ይሄ ሁሉ ደግሞ ልጆቹ እየታገሉት ያሉት በተለይ አቤላ ብዙ ሰው ሰርቦታል።
ነገር ግን ይመቸው ያራዳ ልጅ የእውነት በጣም ቴንኪዩ አቤላ። እኔ እሱ በሰራው ቪዲዮ ላይ አንድም ቪዲዮ ቆርጬ አምጥቼ አልሰራውም። ጌታን ለምን የሆነ ያሰበውና ያቀደው ነገር ስላለ ማለት ነው ስለገባኝ እና አቤላችን በጣም እናመሰግናለን። አብርሽ ከዚህ በኋላ ማመን አለማመን የሱ ድርሻ ነው። ለሱ ታውለት አቤላ ከዚህ በላይ በቃ መታገል አይጠብቅባችሁም። የእውነቴ ነው የምላችሁ። እሱ አብርሽ ከዛ በፊት ልጁ ለማየት እንኳን ሲሄድ ሰው ሁሉ ተጠንቀቅ አብርሽ በአንተ ላይ የሆነ ተንኮል አስበው ነው ተጠንቀቅ፣ ይቅርታ ስጠይቆ ተጠንቀቅ ስል እኔ ፈጣሪ ነው የሚጠብቀኝ ብሎ ሰዎች ላይ አላገጠባቸው። ዛሬ ላይ እንደዚህ አይነት ነገር ላይ አንድ ወር ሙሉ አንገቱ አንደበቱ ተቆልፎ አንገቱ ደብቶ ነው የቆየው። ስለዚህ ከዚህ በላይ ምን ማድረግ አለበት? እነዚህ ልጆች ምን ማድረግ አለበት? በቃ አሁንም ምን ያደርጋ ደግሞ ይሄ ቪዲዮ ይለቃል፣ አሳድረው ደግሞ ነገ ይጠይቃቸዋል ብሎ ሸኛቸው አቤላና ሄርሚን ደግሞ ከዚህ በኋላ አብርሽን ኡሽሩሩ ማለት አልፈለገችም። ለምን እሷ አብርሽ እንደዚህ ከሆነ ከኔ ምራቅ ነው ያስበው ብላ ነው የምትረዳው። ለምን ሴት ልጅ ናት፣ በዚህ ልክ ደረጃ መሄድ አይጠበቅባትም። ብዙ መንገድ አልፋ ነው አንተን ዛሬ እንደዚህ ሆነክ እንድትቆም ያደረገችው እሷ ናት። ብዙ መስዋዕት ከፍላ ሴት ልጅ ናት፣ ገና ልጅ ናት። ግን ሁሉ ነገር በተለይ ኤፍሬም በዚህ ልክ ደረጃ እያንቋሸሻት፣ ሩታ በዚህ ልክ ደረጃ እየሰደባት ማነው ኤፍሬም ከዚህ በኋላ አብርሽን አታገኙ ወንድ ያለ እሱ የለሽም ወይ ማንም አይፈልግሽም እያለ እየሰደባት እየረገጣትም ተስፋ አልቆረጠችም። ጀግና ሴት ፍቅር ነው እንደዚህ ያደረጋት። እሺ እና ተረዳት በቃ አብርሽ ወንድማችን በጣም ነው የምንወድክ፣ በጣም ነው የምናከብርክ። ያላንተ ሚዲያ ባዶ ነው እናውቃለን። ግን አንዳንዴ ማለት ነው ለፈጣሪ ብለክ እውነታው ተቀበል። እውነታው እኮ ማመን በቃ በጣም ጥሩ ነው። ግን በዚህ ልክ ደረጃ እቺ ልጅ አታሳዝኑ? አብርሽ ታው ወንድማችን ታው። ግን 15 ቀን ሚዲያ ላይ ያሉ አልቃሾች አስለቅሳቸው። እሺ አስለቅሳቸው ይሄዱበት። ግን ሄርሜላን ከካሜራ ጀርባ አረጋጋት፣ በቃ ተረዳት፣ ንገራት። ግን እኔ ትንሽ ጊዜ በቃ መሄድ እፈልጋለሁ ልሂድበት በላት፣ ምከራት። ለምን ሚዲያ ላይ ያሉ ሰዎች እሱ እንደዚህ ነው አልታመምም ምናምን እያሉ ስለሆነ ሄድበት፣ ትንሽ አንጫጫቸው፣ ያልቅሱ። ትንሽ 15 ቀን ያልቅሱ። እኔ ደስ ይለኛል። የእውነቴ ነው ምልክ ለዛ ስለሆነ ግን ሄርሚዬን እቺ ድንቡብሾን በቃ አታሳዝናት፣ እግዚአብሔርን አታሳዝናት፣ በቃ አታስከፋፍን። ሄርሚን ማለት ነው ላንተ ብላ ነው ይሄንን ሁሉ መስዋዕት እየከፈለች። ወንዳታ አይደለም፣ ቆንጆ ናት፣ የራሷ ስራ አላት፣ የተከበረች ሴት ናት። ግን ፍቅር ነው አብርሽ። አንተን ደግሞ እንደዚህ ቅብርር እያልክ ያለው እኛ በበኩላችን እናውቃለን። የምናውቀው ነገር ሚዲያ ላይ ማውጣት አንፈልግም እንጂ ማለት ነው። ሄርሚ ደግሞ አብርሽ ከሷ ብትረቅ ኑሮ እምቧ ሚዲያ ፊት ምን ያክል ደረጃ እየለቀሰች እንደምትመጣ ማወቅ አለባችሁ። እዚህ ጋር እናንተ ያልተረዳችሁ ነገር አብርሽና ሄርሜላ ተራርቆ እየኖሩ ይመስላችኋል አይደለ? አታስቡ። መቼም አይረራቁ፣ መቼም ቢሆን ማለት ነው። አብርሽና ሄርሜላ መቼም ተራርቆ አይኖሩም። እርስ በራሳቸው አንድ ናቸው። ግን ካሜራ ላይ እንግዲህ ለእኛ የሚያሳዩ ፊሊንግ ሌላ ነው። ስለዚህ ይሄ እውነታው ደግሞ ይወጣል ዞሮ እና ጋይሶች አትሳደቡ። በኮሜንትም ይህን ደግሞ ፎቶ ለጥፋችሁ ዘቅዝቃችሁ የምትሳደቡ ሰዎች ተረጋጉ። በቃ ስለ ራሳችሁ ኑሩ። አስተያየት መስጠት ካላችሁበት ነገር ላይ አስተያየት ስጡ። አለበለዚያ ደግሞ ለእናንተ ካልተመቻችሁ ደግሞ ሳብስክራይብ አንስታችሁ ውጡ ከነሱ ህይወት እንጂ ፎቶ ዘቅዝቃችሁ እየሰደባችሁ እናንተ የራሳችሁ ኃጢአት ውስጥ እየከተታችሁ ይሄ ደግሞ ተገቢ አይደለም። እሺ እና እስቲ የቀረው ነገር እንስማ እስቲ ጋይስ። ማየት መቻል አለበት። አይ ካላችሁ ደግሞ ነገ ዛሬ የሚሆን ነገ እነ ሩታና ኤፍሬም ባሉበት ይህን ቮይስ ያዳምጡት። ከዛም በኋላ ምን እንደሆነ ማወቅ ፈልጋለሁ፣ ምላሽ እንዲሰጡኝ ፈልጋለሁ። ለምሳሌ አቤል አንድ ጊዜ አዳምጠኝ። አሁን ላይ ብዙ አይነት መረጃ የለም። እናንተ ጋር ደግሞ መረጃ አለ፣ እውነት አለ እያልኩኝ እኮ ነው። የእናንተ ያስረዳችሁኝ ነገር 100% እንዲረጋገጥልኝ እነሱ ይምጡና ዛሬ ከቻሉ ዛሬ፣ ካልቻሉ ደግሞ ነገ ተገናኝተን ያለውን እውነታ በሙሉ እንወቀው ነው ያልኩት። ዳኒ እዚህ ጋር አብርሽ ግን በቃ ይሄን ነው ነገሩን ላለመቀበል እየሞከረ ላለመቀበል አይደለም ሄርሜላ ምንም ላለመቀበል እያደረኩኝ አይደለም። በቃ እውነት ካለሽ እናፋጥ፣ ሁሉንም ነገር እናፋጣቸውና እንየው ነው እያልኩኝ ያለሁት አይደል እንዴ? እሺ ሪካርዶን ይዘህ ሄደህ እነሱን ማፋጣጥ ትችላለህ። ግን ደግሞ እየነገርኩህ ነው ከዚህ በላይ ለምን እኔ ብቻ ሳይሆን ሪካርዱን ያመጣው አቤል ነው አይደለ? አቤል ከየት እንዳመጣው አንተ ታውቃለህ። ስለዚህ እነሱ ባሉበት ይሄንን ነገር ለኔ ያሳየኝን ነገር ለእነሱ እናሳያቸው። ከዛ እውነታውን እንወቅ፣ ወደ ገደለው እናመራለን። አለቀ በቃ። ይሄን ነው እያልኩኝ። ችግር የለም። ግን አንተ በጆሮ የሰማኸው እና በአይን ያየኸው ነገር ያላመንክ እነሱ የጉዳዩ ባለቤት ያምኑልኛል ብለን እንዳጠብቅ
በቃ ይሄን ነው የምልህ። አብርሃም ግን ደግሞ ምንም ልናደርግ አንችልም። አቤል ከባህር ላይ እነሱ ይምጡና ይወራ ከተባለው ነገር መጀመሪያ ምን ሊሉ እንደሚችሉ አብርሃም ግልጽ ነው። አናውቅም። ይሄን ነገር እኛ አልተናገርንም እንደሚሉ ዳኒ ምን አለበት እንደዚህ ነው የሚሉት እኮ ቮይሱን ሪከርድ እናስደምጣቸዋለን እኮ አልተኛ አይደለንም ቢሉስ በኤዲት የተቀናበረ ነው። አንተ ኦልሬዲ ሰጥተሃል። ኤዲት ነው እኛ አልተናገርንም ቢሉስ ይኸውልህ ካብሽ አሁን እስካሁን ድረስ ብዙ ነገሮች ውካታ ውስጥ ገብተን እኔና ሩታ ደግሞ በዚህ ሰዓት ከዚህ በኋላ መገናኘት አለብን ብዬ አላስብም። በአንተ ጉዳይ ገባህ አይደለ? የታመምኩበት ሰው ተጠያቂዎቹ እናንተ ናችሁ። አሳማኝ መረጃ ስጡኝ ካል ከዚህ በላይ መረጃ አለ ብዬ አላስብም። ከዚህም በላይ ደግሞ አሁን ከሰማሁን ቮይስም በላይ ከዚህ በፊት ያሉት ቪዲዮዎች በጣም 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 በቂ ናቸው ብዬ ነው የማስበው። አብሽ ገባህ አይደለ? እኔ እንጃ እንዴት እንደማስረዳህ አላውቅም እኮ። ለምን ፈራችሁ? አልፈራንም፣ በፍጹም አልፈራንም። ግን ደግሞ አንተ የጉዳዩ ባለቤት ያላመንክ እነሱ ያምኑልናል ብለህ እንዳንጠብቅ ነው። ገብቶሃል? ችግር የለውም። እናኛቸውና የሚሉትን ነገር ደግሞ የእነሱ ከእነሱ መረጃ እንውሰድ። በቃ ይሄ እኮ ነው እያልኩኝ ያለሁት አይደል እንዴ? እውነታውን ከእነሱም ጋር ተገናኝተን እንወቀው ነው እያልኩኝ ያለሁት። በቃ ትክክለኛውን መረጃ ማየት እኮ ነው በቃ እንዴ። እና ከእናንተ ጋር እውነት ካለ እስከ መጨረሻው እውነቱን መጋፈጥ መቻል አለባችሁ። ስለዚህ ይህንን ነገር አድርጉልኝ። ዛሬ ደውልላቸዋለሁ። ዛሬ ከቻሉ ዛሬ ይመጣሉ፣ ካልቻሉ ደግሞ ዛሬ ነገ ተገናኝተን ያለውን ነገር ቁጭ ብለን እናወራለን። አለቀ በቃ። ችግር የለም። ማሳየት ካለብን እኛ ለነ ቡዜም ለነ ዴቭም እናሳይና ያለውን ነገር እኮ ይቻላል። ሁሉም ሰው ባለበት፣ ሁሉም ሰው በተሰበሰበበት፣ ኢቨን ይሄ ሚዲያ በሚከታተሉት ህዝብ ፊት ቮይሱንም ፎቶዎቹንም ለእነሱም ለቀን ሁሉ ነገር ማየት ነው በቃ፣ ማረጋገጥ ነው። ስለዚህ ይሄ ነው የተሻለ የሚሆነው። እና ጋይስ ነገ ልዩ ቀን ነው። መረጃ ተገኝቷል። ሩታ በየቦታው እየለቀሰች ተበልታለች። ተበልተሻል አያኔ፣ ከዛሬ ጀምረሽ ተቦልቀሻል፣ ተቦልቀሻል። አይ ሩታ ያዞኝ በየቦታው እየለቀሰች አቤላ ጉድ አደረጋት። ይመች፣ ያራዳ ልጅ አቤላችን ማለት ነው። ይመች የምር እኔ ያሳቀኝ ነገር አብርሽ ልቡ ድንጋይ ሆኗል ጋይስ፣ ድንጋይ ማለት ነው። ለምን ላለመቀበል እሱ የሚሄድበት መንገድ በመድኃኒዓለም ስም ተው አብርሽ ተው፣ ግን ተው ዳኒ ወንድማችን ማለት አታዝን እሺ። አውቆ ነው አብርሽ እንደዚህ እየሆነ ያለው፣ አውቆ ህዝቡን ማንጫጫት ፈልጎ ነው። ታውቃላችሁ፣ ያው የአብርሽ ጸባይ የሚታውቁ ሰዎች ህዝብ ዝም ካለ እሱ ራሱ ያሟል። የምሬ ነው የምላችሁ። አሁን በቃ ራሱን አወቀ። ይሄ 1 ወር ሙሉ ዝምታ ስለመረጠ ይህንን የታሰረበት ምክንያት አሁን ተፈቷል አይደለ? ስለዚህ በቃ ህዝቡ ምን ያክል እያንጫጫ እንደሆነ አላወቀም። አሁን በቃ ያውቃል አይደለ? ህዝብን ማንጫጫት ይፈልጋል። እና ትንሽ ቀን ይሄድበት ጋይስ፣ አትንጫጩ እሱ ላይ ትንሽ ጊዜ ይንጫጩት እነዚህ አልቃሾች ሰፈሮች ማለት ነው። እና ከዚህ በኋላ የራሱ ውሳኔ ይወስናል። ሄርሚዬ ሂጅበት፣ የኔ ቀብራራ ሂጅበት። እውነት ያለው ሰው እኮ እንደዚህ ነው፣ እንደ ሄርሚ ነው። የስ እንደውም አሁን ዛሬ እንደዚህ አድርጋ ፀጉሯ መጠች። ይቅርታ ጋይስ፣ ነገ ደግሞ አጅሬ እንደዚህ አድርጋ እንዳትምጣ። አዎ ሸሚዝም ሱሪው ቦርሳው ነገ ጫማው ግን ብታሳይ ነገ ደግሞ እንዳንቺ አድርጋ ትመጣለች እኮ። ለምን ጫማ አላሳየሽም? ለምን? ኧረ ተይ ሄርሚ፣ አንዳንዴ እኮ ማሰብ አለብሽ። ደግሞ እኮ ከአንቺ እየኮረጅች ነው የምትለብሰውና አንዳንዴ ከነ ጫማው ሙሉ አሳያችሁ። እሺ ጆሮ ጌጥ እንዳሳየሹ ያደረግሽው ቻፕስቲክ ዛሬ የውሃ ነው። ስለዚህ ሁሉ ነገር ማሳየት አለብሽ። ግን እንዴት እንደምታምሩት እያቸው ጋይዝ፣ የእውነት እንደውም አብርሽ ብጮህም ያምራሉ። ሁለቱም ማች ያደርጋሉ። የኔ ቆንጆች ማለት ነው። መቼም አይለያዩሽ። እያንዳንድሽ አዳሜ ባናትሽ ትቆሚያለሽ። አዎ እና ጋይዝ ወዳችኋለሁ። መልካም አዳር ይሁንላችሁ። ከዚህ በላይ አላወራባችሁም። ሲያትቼ ቁጭ ብዬ ቪዲዮ ዛሬ ደስ ብሎ እያየሁኝ ነውና ወዳችኋለሁ ጋይዝ። በጣም ነው ወዳችሁ። ደህና ደሩ። ቻው። የነገ ሰው ይበለን ፈጣሪ።